ዛሬ የምንመለከተው አካውንቲንግ ሳይክል ወይንም የሂሳብ አያያዝ ዑደት የሚባሉ 9 ስቴፖችን ነው በቀጥታ የምናየው ማለት ነው። እነዚህን 9ኙን ስቴፖች ስናይ ትክክለኛ ኑሜሪካል ኤግዛምፕል ወይንም ቁጥርን ተጠቅመን ነው። ኢትዮ ፕሮ ቢዝነስ ሶሉሽን የሚባል የሰርቪስ ካምፓኒ ፉል አካውንቲንግ ሳይክል ፎር ኒውሊ ፎርምድ ሰርቪስ ኒውሊ አዲስ ነው የተቋቋመው ዲሞንስትሬት መንዝ ዋን ኦፕሬሽን አስ ኦፍ ጃንዋሪ 31 2024 ይላል። የተቋቋመው በ2024 ነው። እያየን ያለ ነው ደግሞ የጃንዋሪ ወር መጨረሻ የሙሉ ወር የመጨረሻ ሪፖርት ነው። ምን ያካትታል? ፕሪፔይድ ሬንት እና ኤክስፔንስ፣ አንኤርንድ ረቨኑን፣ አኩራልስ እና ዲፕሪሲዬሽን ስሩ ያዘ ነው ማለት ነው። እነዚህን መረጃዎችን ተጠቅመን አካውንቲንግ ሳይክል ወይንም የሂሳብ አያያዝ ዑደቱ ምን ይመስላል የሚለው እናያለን። አንደኛ እስከ መጨረሻ ከኛ ጋር ከቆያችሁ በቁጥር የተደገፈ የሂሳብ አያያዝ ሪፖርት አንደኛ አናሊሲስ ኦፍ ቢዝነስ ትራንዛክሽን የሚለው እናያለን። ሁለተኛ ሪካርድ ቱ ጄኔራል ጆርናል እንዴት እንደሚመዘገብ እናያለን። ሶስተኛ ፖስት ቱ ጄኔራል ሌጀር ከጄኔራል ጆርናሉ እንዴት ነው ወደ ጄኔራል ሌጀር ፖስት የምናደርገው የሚለውን በሰፊ እናያለን። አራተኛ ፕሪፓሬሽን ኦፍ አንአጀስትድ ትሪያል ባላንስ ከጆርናሉ እንዴት ነው አንአጀስትድ ትሪያል ባላንሱን የምናዘጋጀው፣ አንአጀስትድ ትሪያል ባላንሱ ራሱ ምን ማለት ነው የሚለው፣ ለምንድን ነው አንአጀስትድ የተባለው የሚለውንም በሰፊ እናያለን። አምስተኛ አጀስትመንት ፕሪፓሬሽን ነው። ከአንአጀስትድ ወደ አጀስትድ ለማስተላለፍ አጀስትመንት እንሰራለን ማለት ነው። ምንድን ነው አጀስትመንት የሚሰራ የሚለውን በሰፊ እናያለን። ሌላ ፕሪፓሬሽን ኦፍ አጀስትድ ትሪያል ባላንስ ከአንአጀስትድ አጀስትመንቱን ከሰራን በኋላ አጀስትድ ትሪያል ባላንሱን ነው የምናገኘው ማለት ነው። ዲፔንዲንግ ኦን ዘ አጀስትድ ትሪያል ባላንስ ዊ ካን ፕሪፐር ፉል ፋይናንሻል ስቴትመንት ሪፖርት። ስለዚህ ሰባተኛ ፋይናንሻል ስቴትመንት ሪፖርት ማዘጋጀት ነው። ፋይናንሻል ስቴትመንት ስንት ፓርቶች አሉት? 3-4 ይሆናሉ። ኢንካም ስቴትመንት፣ ባላንስ ሺት እና ሌሎችም አሉ። እንዴት ይዘጋጃሉ? ምንድነው ከማን የሚቀድመው የሚለውን በሰፊ እናያለን። ከፋይናንሻል ስቴትመንት በኋላ ክሎዚንግ ጆርናል ኢንትሪስ ኤንድ ፖስት ክሎዚንግ ትሪያል ባላንስ የሚለውን በሰፊ እናያቸዋለን ማለት ነው። ስለዚህ እስከ ቪዲዮአችን መጨረሻ ከኛ ጋር ቆዩ። ይህንንም ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ብጀምሩ ደስ ይለናል። ቻናላችንም ሰብስክራይብ አድርጉልን። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። አንደኛ ላይ የምናገኘው ምንድን ነው? ፌዝ 1 ጃንዋሪ ቢዝነስ ትራንዛክሽን ብያቸዋለሁ። የ2024 የጃንዋሪ ወርን ነው ሙሉውን ትራንዛክሽን ወስደን የምናየው ማለት ነው። ስለዚህ በጃንዋሪ ወር ውስጥ ምንድን ናቸው የተካሄዱት? ቢዝነስ ትራንዛክሽን አናላሲስ ውስጥ መዘጋጀት ያለባቸው ነገሮችስ ምንድን ናቸው የሚለውን አንድ በአንድ እናያለን ማለት ነው። አንደኛ ዴት አለ፣ ትራንዛክሽን ዲስክሪፕሽን አለ። ምንድነው እያደረገን ያለ ነው? አሁን በመጀመሪያ ቀን ወጪ መውጣት ከጀመረበት ሰዓት ጀምሮ እስከ ወሩ መጨረሻ ላይ የተንቀሳቀሱ ገንዘቦችን ቦታ እያስይዘን አናላይሲሱን እየሰራን ሪሲቶቹን እያዘጋጀን ፐርቼዝ ኦርደሩን ህጋዊነቱን እያረጋገጠን ነው ማለት ነው። ጃንዋሪ 1 ላይ ምንድነው የምናገኘው? ኦውነር ኢንቨስትድ ኢቲቢ 50,000 ካሽ በካሽ ነው ኢንቨስት ያደረጉ ፎር ኮመን ስቶክ ማለት ነው። ጃንዋሪ 2 ላይ ፔይድ ኢቲቢ 60,000 ካሽ ፎር 6 months ኮመርሻል ኢንሹራንስ ፖሊሲ ስታርቲንግ ጃንዋሪ 1። ይህ ማለት ለ6,000 ብር ለ6 ወራት ለኢንሹራንስ ከፈልን። ፕሪፔይድ ኢንሹራንስ የምንለው ማለት ነው። 6,000 ብር ለ6 ወራት ዛሬ በቅድሚያ ከፈለን ማለት ነው። ጃንዋሪ 2 ላይ እንዴት ነው የሚሰራው የሚለውን እናያለን። ቢኮዝ ለ6 ወር ነው የተከፈለው። ለምሳሌ አጀስትመንቱን ሲንሰራ የዚህን ወር 6,000 ለ6 አካፍለን አንድ ወር ላይ ስንት ይደርሳል የሚለውን እዚህ ጋር ኢቲቢ 1000 ፔር ማንዝ የሚለውን እናገኛለን ማለት ነው። ሶስተኛ ፔይድ ኢቲቢ 3,600 ካሽ ኢን አድቫንስ ፎር 3 months ኦፍ ኦፊስ ሬንት። ይሄም ለቢሮ ኪራይ
ቅድመ ክፍያ የሶስት ወር 3600 ከፈለን። 3600 ሲካፈል ለሶስት ስንት ነው? የአንድ ወር ክፍያ 1200 ብር ፐር መንዝ ይሆናል ማለት ነው። ጃንዋሪ 5 ላይ ፐርቼዝድ ኦፊስ ኢኩፕመንት ፎር ኢቲቢ 12000 ካሽ በካሽ ነው የተገዛው። ምንድነው? ኦፊስ ኢኩፕመንት ነው። ዋጋው 12000 ብር ነው። በካሽ ነው የተገዛው። ኢኩፕመንት ስለሆነ 5 year ዩስፉል ላይፍ አለው። ሳልቬጅ ቫሊዩ 0 ነው። ስለዚህ ዲፕሪሲዬሽን እንዴት ይሰላል የሚለውንም እናያለን። how to calculate depreciation የሚለውን ማለት ነው። አጀስትመንቱ ላይ እናያለን። ጃንዋሪ 8 ላይ purchased office supplies for ETB 1500 on credit account payable ነው። ይሄ በ8 የገዛ ነው ምንድነው? supplies ነው የገዛ ነው። በስንት ነው? በ1500 ብር ነው የገዛ ነው፣ ግን በብድር ነው። እንዴት ነው የሚመዘገበው? ጆርናሉ እንዴት ያልፋል የሚለውንም እናያለን። ጃንዋሪ 12 ላይ received ETB 4800 cash advance from client for 4 months of consulting service ETB 1200 per month ማለት ነው። 4800 ካሽ አድቫንስ ነው የተቀበልነው። ለምን? ለአራት ወር አገልግሎት ልንሰጣቸው ለአንድ ድርጅት ቀድሞ ነው የከፈሉት ማለት ነው። እኛ ለኪራይ ለኢንሹራንስ እንደከፈልነው ሁሉ ሌሎች ድርጅቶች የኛን አገልግሎት ለማግኘት ቀድሞ 4800 ብር የአራት ወር ብሎ ከፍሎናል። ስለዚህ አንኤርንድ ሬቨኑ ነው ይሄ። እንዴት ነው የሚመዘገበው የሚለውን እናያለን ማለት ነው። ጃንዋሪ 18 ቢልድ ክሊየንት ኦፍ ኢቲቢ 8000 ፎር ኮንሰልቲንግ ሰርቪስ ፐርፎርምድ ኦን አካውንት በብድር አገልግሎት ለሰጣናቸው ድርጅቶችን አስከፈልን ማለት ነው። 8000 ብሩን በማን? ጃንዋሪ 15 ላይ ማለት ነው። ጃንዋሪ 20 ላይ ኮሌክትድ ኢቲቢ 5000 ካሽ ፍሮም ክሊየንትስ ፕሪቪየስሊ ቢልድ ኦን ጃንዋሪ 15። ጃንዋሪ 15 ላይ ምንድነው የተደረገው? ቢልድ ነው ያደረግነው። ክሊየንትስ ኢቲቢ ፎር ኮንሰልቲንግ ሰርቪስ ፐርፎርሚንግ ኦን አካውንት ማለት ክሬዲት ነው ኖርማሊ። ስለዚህ 20 ላይ ኮሌክትድ ካሽ 500 ካሽ ፍሮም ክሊየንትስ ፕሪቪየስሊ ቢልድ ሪኮግናይዝ ያደረግነው ማለት ነው። ሪኮግናይዝ ያደረግነው 15 ላይ 8000 ብር ከዛ ውስጥ 5000ን ተቀበልን ማለት ነው። ጃንዋሪ 22 ላይ ፔይድ ኢቲቢ 1000 ካሽ ቱዋርድ ዘ ሰፕላይ አካውንት ባላንስ ፍሮም ጃንዋሪ 8። ጃንዋሪ 8 ላይ እዚህ ጋር እንደሚታዩት በክሬዲት የገዛነው 1500 ብር አለ። ከዛ ውስጥ 1000 ብሩን ከፈልን ማለት ነው በካሽ። 1000 ብሩን ሲንከፍል አካውንት ፔብሉ ስንት ይቀራል የሚለውን እሱንም በካልኩሌሽን እናያለን ማለት ነው። ጃንዋሪ 25 ላይ ፔይድ ኢቲቢ 2500 ካሽ ፎር ኢምፕሎይ ሳላሪ። በ25 ላይ ለሰራተኛ ደሞዝ 2500 ብር ከፈልን ማለት ነው። ጃንዋሪ 30 ላይ ሪሲቭድ 3200 ኢቲቢ ካሽ ዳይሬክትሊ ፎር ሰርቪስ ሬንደርድ ኢሚዲየትሊ። የዛኑ ቀን አገልግሎት ሰጥተን የዛኑ ቀን 3200 ብር በካሽ ተቀበልን ማለት ነው። ጃንዋሪ 31 ላይ ፔይድ ኢቲቢ 1500 ካሽ ኢን ዲቪደንድስ ቱ ስቴክ ሆልደርስ። ከተገኘው ትርፍ ላይ በሼራቸው መሰረት ለሼር ሆልደርሶች ዲቪደንድ ከፈልናቸው ማለት ነው 1500። ስለዚህ ከአካውንቲንግ ሳይክል ከ9 ስቴፖች አንደኛውን ጨርሰናል ማለት ነው። ምንድነው ያደረግነው? ትራንዛክሽን አናሊሲስ። እነዚህ ክፍያዎች እነዚህ ትራንዛክሽኖች ምን አላቸው? ሙሉ ሰነድ መኖራቸውን አረጋግጠናል። በትክክል ምን ተመዘገበ ምን ሆነ የሚለውንም በትክክል ለይተናል ማለት ነው። ስለዚህ ሁለተኛ ስቴፕ ወይንም ፌዝ 2 ላይ ምንድነው የምናገኘው? ጄኔራል ጆርናል ኢንትሪ ወይንም ኢኒሻል ትራንዛክሽን የምንለው ማለት ነው። ጄኔራል ጆርናል ማለት በዴቢት እና በክሬዲት ማስቀመጥ ነው። በዴቢት ኢንትሪ አካውንቲንግ መሰረት አንድ ትራንዛክሽን ሲከሰት ወይ ሲፈጸም ሁለት አካውንቶች አትሊስት አፌክት ይደረጋሉ። ሁለቱ አፌክት የሚደረጉ አንዱ ኢንክሪዝ ይሆናል፣ አንዱ ዲክሪዝ ይሆናል። ምን ሲሆን ነው ዲክሪዝ የሚሆነው? ምን ሲሆን ነው ኢንክሪዝ የሚሆነው የሚለውንም በዚሁ አጋጣሚ እያየን እንሄዳለን ማለት ነው። ስለዚህ ጆርናል ኢንትሪ እንዴት ነው የሚመዘገበው? ለምሳሌ 50,000 ለኮመን ስቶክ ኢንቨስት ሲደረግ እንዴት ነው ማን ነው የተነካው? ካሽ እና ኮመን ስቶክ ነው የተነካው። ካሽ ዴቢት ነው የምናደርገው 101 ባይ ዘ ዌይ
የጆርናል ኢንትሪ ፎርሙላው ይሄ ነው። መጀመሪያ ዴት አለው፣ ቀጥሎ አካውንት ታይትል ኤንድ ኤክስፕላኔሽን አለው፣ ቀጥሎ ሪፈራንስ የምትላለች እዚህ ጋር የምታዩት 101 301 404 የሚለው ማለት ነው። ይሄ ሪፈራንስ ነው። ቀጥሎ ዴቢት እና ክሬዲት ነው ያለው። ስለዚህ ጆርናል ቮቸሩ ይሄንን ይመስላል ማለት ነው። በዛ መሰረት ነው እየመዘገበን ያለ ነው እንድትረዱን ጭምር ነው። ኢኒሻል ኢንቨስትመንት ካፒታሉ በካሽ ስለሆነ ካሽ ዴቢት ነው። ካሽ የአሴት ካታጎሪ ስለሆነ አሴት ሲጨምር ዴቢት ይሆናል። ጃንዋሪ 1 ላይ ካሽ ዴቢት 50,000። ኮመን ስቶኩ ኖርማል ባላንሱ ስቶክ ወር ካፒታል ኖርማል ባላንሱ ክሬዲት ስለሆነ ይሄም ጨምሯል። ሲጨምር ወደ ክሬዲት እናመጣለን ማለት ነው። ስለዚህ አፌክት የተደረጉ አካውንቶች ካሽ እና ኮመን ስቶክ ነው። ካሽ ዴቢት ላይ 50,000 መዝግበን መጨመሩን አሳይተናል። ኮመን ስቶኩን 50,000 ክሬዲት ላይ መዝግበን መጨመሩን አይተናል። ይሄም ሁለቱም ኢንክሪዝ ነው ማለት ነው። ጃንዋሪ 2 ላይ እዚህ ጋር እንደሚታዩት ማለት ነው። እዚህ ጋር እንደሚታዩት ጃንዋሪ 2 ላይ 6,000 ካሽ ፎር 6 መንዝስ ነው። 6,000 ካሽ ለ6 ወር ቅድመ ክፍያ ሲንከፍል፣ እኛ ግን እየሰራን ያለነው ሪፖርት የጃንዋሪ የመጀመሪያ ወር ስለሆነ 6,000 ሲካፈል ለ6 ወር እኩል ይሆናል 1,000 ነው የሚደርሰው አጀስትሜንቱን ሲንሰራ። ነገር ግን አስ ኢት ኢዝ እንዴት ነው ሪኮግናይዝ ተደርጎ እንዴት ነው ጆርናል የምንመዘግበው የሚለው ነው። ፕሪፔይድ ኢንሹራንስ የአሴት ነው። ኖርማሊ ፕሪፔይዶች አሴት ናቸው። ምክንያቱም ተመንዝሮ ስላላለቁ እንደ አሴት ስለምንቆጥራቸው ፕሪፔይድ ኢንሹራንሱ ዴቢት ነው፣ የአሴት ፓርት ነው። ዴቢት ሲሆን አሴት ደግሞ ኢንክሪዝ ነው። 6,000 ዴቢት ካሽ ቢኮዝ የተከፈለው በካሽ ስለሆነ ካሽ ይቀንሳል። ሲቀንስ ምንድነው የአሴት ካታጎሪ ስለሆነ ካሽ ወደ ክሬዲት ይመጣል ማለት ነው። ጃንዋሪ 3 ላይ ፕሪፔይድ ሬንት ነው። የ3 ወር 3,600 ብር የከፈል ነው። ስቲል ፕሪፔይድ ሬንቱም አሴት ነው፣ የአሴት ካታጎሪ ነው። አሴት ካታጎሪ ሲጨምር ዴቢት ላይ ይመዘገባል። ፕሪፔይድ ሬንት 3,600 ብር ዴቢት፣ በካሽ ስለከፈለን ካሻችን ይቀንሳል። ካሽ ክሬዲት 3,600 ይሆናል ማለት ነው። በጃንዋሪ 5 ኢኩፕመንት ነው። ኖርማሊ ተቀብለናል። ኢኩፕመንቱም አሴት ነው። አሴት ሲጨምር አሁንም ዴቢት ይሆናል። እዚህ ጋር እንደሚታዩት ነው። 12,000 ዴቢት ኢኩፕመንት አድርገናል። አሁንም በካሽ ስለከፈለን ካሻችን ይቀንሳል። ካሽ ሲቀንስ ደግሞ ወደ ክሬዲት ይመጣል። 12,000 ካሽ ክሬዲት ላይ ማዘግባለን ማለት ነው። ጃንዋሪ 8 ሰፕላይስ ነው። ሰፕላይስ ኦልሶ አሴት ካታጎሪ ነው። አሴት ስለሆነ አሁንም ሲጨምር ዴቢት ላይ ነው የሚሆነው። 1,500 ዴቢት ሰፕላይን መዝግበን በክሬዲት ስለገዛን ማለት ነው። ካስታወሳችሁ 8 ላይ 1,500 ኦን አካውንት ነው የገዛ ነው። ስለዚህ ኦን አካውንት የተገዛ ምንድነው ካሽ ሳይሆን ስላልከፈል ነው አካውንት ፔያብል ወይም ተከፋይ ነው ያለብን። ተከፋይ ስላለብን ምንድነው የምናደርገው? ሰፕላይስ ዴቢት 1,500 አካውንት ፔያብል ክሬዲት ሊያቢሊቲ ነው። አካውንት ፔያብል ማለት ኖርማል ባላንስ ኦፍ ሊያቢሊቲ ምንድነው? ክሬዲት ነው። ሲጨምር ክሬዲት ላይ ነው የሚመዘገበው። ለዛ ነው ጨምሮ ነው ክሬዲት ላይ መዝግበን 1,500 የምንይዘው ማለት ነው። ጃንዋሪ 12 ላይ ቅድመ ክፍያ ተቀብለናል። ለምን? ለ4 ወር አገልግሎት ሊሰጣቸው፣ ነገር ግን ቅድመ ክፍያ በየወሩ አገልግሎት እየከፈለን አንኢርንድ ረቨኑ ሪኮግናይዝ የምናደርግበትን ማለት ካሽ 4,800 ዴቢት አንኢርንድ ረቨኑ ቅድምም ብያቸዋለሁ። አንኢርንድ ረቨኑ ነው። ቢኮዝ ካሹን ነው የተቀበልነው እንጂ ሲስተሙን አገልግሎቱን ሰተን ስላልጨረሰን አንኢርንድ ረቨኑ ነው የሚሆነው። ይሄም አጀስትመንት ይፈልጋል። ጃንዋሪ 15 ላይ አካውንት ሪሲቨብል እና ሰርቪስ ረቨኑ ምንድን ያደረግነው? ቢልድ 8,000 ብለን ያደረግነው ማለት ነው። አካውንት ሪሲቨብል ነው። አገልግሎት ነው የሰጠናቸው፣ ነገር ግን ገንዘብ አልተቀበልንም። ቢልድ ማለት አገልግሎቱን ሰጠናቸዋል፣ ሰርቪሱን አግኝተዋል፣ ነገር ግን ስላልከፈሉን እዛው ረቨኑን ሪኮግናይዝ አድርገን እንተዋለን ማለት ነው። ሲንተው እንደዚህ ነው የሚመዘግበው። ሰው አካውንት ሪሲቨብል ተሰብሳቢ ይኖረናል ማለት ነው። ቢኮዝ
አገልግሎቱን ስለሰጠናቸው ጃንዋሪ 20 ላይ 15 ላይ ቢልድ ያደረግናቸው ከዛ ውስጥ 5000 ተቀብለናል። 5000 ስለተቀበለን ካሹን ዴቢት እናደርጋለን። ስለጨመረ አሴት ፓርት ነው። አካውንት ሪሲቫብሉ እዚህ ጋር ዴቢት ሆኖ ስለተመዘገበ በ15 ላይ አሁን ሪቨርስ አድርገን ዲክሪዝ እናደርጋለን። ተሰብሳቢያችን ቅድም በ8000 የጨመረውን አሁን 5000ን ስንቀበል በ8000 ይቀንሳል ማለት ነው። አካውንት ሪሲቫብልን ዴቢት አድርገን ክሬዲት አድርገን ስንመዘግብ ማለት ነው። አካውንት ሪሲቫብሉ አሴት ፓርት ነው። አሴት ፓርቱ ክሬዲት ላይ ሲመዘገብ እንደቀነሰን ወይንም ዲክሪዝ እንደሆነ ያሳያል ማለት ነው። ሶ ካሽ 5000 አካውንት ሪሲቫብል 5000 ይሆናል ማለት ነው። ጃንዋሪ 22 ላይ አካውንት ፔያብል እና ካሽ ምንድነው? ሰፕላይን በ8 ላይ 1500 በክሬዲት ገዝተናል። ኦን ክሬዲት ፐርቼዝ ማለት ነው። ከዛ ውስጥ ነው 1000 ብሩን እየከፈልን ያለ ነው። ሲንከፍል አካውንት ፔያብሉን ዴቢት አድርገን መዝግበናል። 8 ላይ እዚህ ጋር እንደሚታዩት 8 ላይ አካውንት ፔያብል 201 ታያላችሁ። ክሬዲት ነው አካውንት ፔያብሉ ማለት ነው። አሁን ግን በ1000 እንቀንሳለን ማለት ነው። ወደ ዴቢት አምጥተን ጃንዋሪ 22 ላይ እንደሚታዩት አካውንት ፔያብል 201 ዴቢት 1000 እየቀነሰልን ነው ማለት ነው። ኢዳው በካሽ ስለከፈለን ካሽ አሁንም ካሻችንም ይቀንሳል። ሲቀንስ ደግሞ ክሬዲት ላይ ይመዘገባል። እሱም 25 ላይ ሳላሪ ነው የከፈልነው። ሳላሪ ኤክስፔንስ ኖርማል ባላንሱ እንደ አሴት ነው። ኖርማል ባላንሱ ዴቢት ነው። ሳላሪ ኤክስፔንሱ ዴቢት 2500 ካሽ በካሽ ስለከፈለንና ካሻችን ስለተቀነሰ ክሬዲት ይሆናል። 2500 ክሬዲት ላይ ይመዘግባለን ማለት ነው። ጃንዋሪ 30 ካሽ 3200 ሰርቪስ ረቨኑ ክሬዲት 3200 ምንድን ነው? ኦንስፖት አገልግሎት ሰጠን። ኦንስፖት በካሽ ተቀበልናቸው። ስለዚህ ምንም እንትን የምናደርገው ነገር የለም። ካሹን 3200 ተቀብለናል። ዴቢት ላይ እንመዘግባለን። ሰርቪስ ረቨኑ ደግሞ ኖርማል ባላንሱ ክሬዲት ስለሆነ እዛው 3200 ክሬዲት ላይ እንመዘግባለን ማለት ነው። ጃንዋሪ 31 ላይ ዲቪደንድ ነው። ዲቪደንድ ማለት ለሼር ሆልደሮች በኮንትሪቢዩሽናቸው መሰረት የሚከፈላቸው ማለት ነው ከትርፉ። ስለዚህ ዲቪደንድ ኖርማል በካሽ ነው የከፈላቸው። ካሹ ክሬዲት ነው የሚሆነው 1500 ብር ክሬዲት ነው። ዲቪደንዱ 1500 ብር ዴቢት ነው የሚሆነው ማለት ነው። ሶ ምን ጨረስን ማለት ነው? ጆርናል ኢንትሪውን አትሊስት ሁለቱንም መዝግበን ጨርሰናል ማለት ነው። ኢንክሪዝ የሆነውንም አሳይተን ዲክሪዝ የሆነውንም አሳይተን አፌክት የተደረጉ ሁለቱንም አካውንት አሳይተን ጨርሰናል። የሚቀረን ምንድን ነው? ፖስቲንግ ቱ ጀነራል ሌጀር የሚለው ነው። ሶስተኛ ፌዝ ላይ የምናገኘው ማለት ነው። ፖስቲንግ ቱ ጀነራል ሌጀር ማለት ምን ማለት ነው? ሁሉንም በሁሉም አካውንት በዚህ ወር ውስጥ ዴቢት ላይ ክሬዲት ላይ ዴቢት ላይ ክሬዲት ላይ ሲመዘግባቸው የነበረውን ዴቢቱን በዴቢት ክሬዲቱን በክሬዲት አድርገን መጨረሻ የወሩ መጨረሻ ጃንዋሪ 31 ላይ ስንት ነው እጃችን ላይ የሚቀረው? ወይ ኢዳ ነው ወይ ካሽ ነው ወይ ሁሉም እያንዳንዱን አካውንት መጨረሻ ላይ የሚታየው ባላንስን መለየት ነው። ለምሳሌ አሴት አካውንትን ነው መጀመሪያ ላይ የምናየው። ከአሴት አካውንቱ አካውንት 101 ካሽ ነው። ካሽ ስንቀበልም ስንከፍልም ስለነበረ በጣም የካሽ ትራንዛክሽን አለ በጃንዋሪ ወር ውስጥ። ለምሳሌ ጃንዋሪ 1 ላይ 50,000 ዴቢት መዝግበናል። መጨረሻ ላይ ኖርማሊ ይሄም እንደ ጆርናል ቮቸሩ ነው። ጀነራል ሌጀር ፎርማቱ እንደዚህ ነው። ዴት አይተም ወይንም ኤክስፕላኔሽን ሪፈራንስ ላይ የምንመዘግበው የጄቪ ቁጥር ነው። ጄዋን የምንለው ሙሉ ፓዱን ነው ማለት ነው። ስለዚህ ነገር ሙሉ ፓዱን ላይ እንደተመዘገበ ለማሳየት ነው ሪፈራንሱ ማለት ነው። የቅድሙ ጆርናል ቮቸር ላይ ስንጠቀም በሪፈረንስ ቦታ
እንትኑን ነው ሲጠቀም የነበረው እንትን ነምበር ማለት ነው። ቻርትስ ኦፍ አካውንት ነምበር ነው ስንጠቀም የነበረው። እዚህ ላይ ግን እንደ ሪፈረንስ የምንጠቀመው ጄቪ ነምበር ነው፣ የፓዱን ቁጥር ነው የምንጠቀመው ማለት ነው። ሶ ጃንዋሪ 1 ላይ ኦነር ኢንቨስትመንት ጄቪ 1 ላይ 50,000 ዴቢት ካሽ ነው እያወራን ያለ ነው። ባላንሱ 50,000 ዴቢት ብለን ይዘናል። 2 ላይ ፔይድ 6 መንዝ ኢንሹራንስ ፖሊሲ ፕሪፔይድ ኢንሹራንስ ነው የተከፈለው። አሴት ፓርት ነው። በካሽ ሲከፈል ተቀነሰ 6,000 ክሬዲት ላይ መዝግበን ማለት ነው። አሁንም ከ50,000 6,000 ሲንቀንስ 44,000 ዴቢት ሆኖ ይመዘገባል ባላንሱ ማለት ነው። ጃንዋሪ 3 ላይ ፕሪፔይድ ሬንቱን የ3 ወር ሲንከፍል 3,600 አሁንም ካሻችን ቀንሷል። 40,400 ባላንስ ይቀራል ማለት ነው። ጃንዋሪ 5 ላይ ፐርቼዝ ኦፊስ ኢኩፕመንት 12,000 ገዝተናል። አሁንም 12,000 ክሬዲት ላይ ስለተመዘገበና የካሽ ቅናሽን ስላሳየ 28,400 ዴቢት ባላንስ አለን ማለት ነው። በ12 ላይ ክሊያንት አድቫንስ ፔይመንት ተቀበልን። 4 ወር አገልግሎት ልንሰጣቸው ቅድመ ክፍያ ስለተቀበለን ዴቢት ላይ ሲመዘገብ ኢንክሪመንት ነው የሚያሳየው። እንደምራለን በ28,400 ባላንሳችን ላይ ማለት ነው። 33,200 ይሆናል ማለት ነው። ጃንዋሪ 20 ላይ ኮሌክትድ አካውንት ሪሲቨብል 5,000 ከ8,000 5,000 ተቀበልናቸውና ዴቢት ሆነልን ካሽ። አሁንም 33,200 ላይ 500 ሲንደምር 38,200 ዴቢት ይሆናል ማለት ነው። ጃንዋሪ 22 ላይ ፔይድ አካውንት ፔያብል ከፈል ከ1,500 1,000 ሲንከፍል ክሬዲት ነው የሚሆነው ካሽ። 38,200 ሲቀነስ 1,000 37,200 ባላንስ ያሳያል ማለት ነው። ጃንዋሪ 25 ፔይድ ሳላሪ በ25 ላይ ሳላሪን በካሽ ነው የከፈልነው። ካሽ ይቀንሳል 2,500 ብር ክሬዲት ያሳያል። ሲቀነስ 37,200 ባላንሱ ስንት ነው የሚያሳይ? 34,700 ያሳያል ማለት ነው። በ30 ላይ ጃንዋሪ 30 ዳይሬክት ካሽ ሰርቪስ ሬንደር አደረገን ሰርቪስ እዛው ካሽ ተቀበለን። ስለዚህ ካሻችን ጨምሯል። 3,200 ዴቢት ሲደመር 34,700 ባላንሳችን ስንት ነው? በ30 37,900 ይሆናል ማለት ነው። ጃንዋሪ 31 ላይ ፔይድ ዲቪደንድ በካሽ ነው የከፈልነው 1,500 ክሬዲት ነው የሚሆነው። ከ37,900 ሲቀነስ 1,500 በጃንዋሪ 31 ላይ የካሽ አካውንት እጃችን ላይ ያለ የሚያሳየው 36,400 ብር። ይሄ ወዴት ነው የሚሄደው? ቀጥታ ወደ ባላንስ ሺት እንወስደዋለን ማለት ነው። ወደ ጄኔራል ሌጀር ፖስት ማድረግ ማለት እንደዚህ ነው። እያንዳንዷን አካውንት ዴቢትና ክሬዲቱን እዛው ባላንስ አድርገን መጨረሻ ላይ የሚቀረው ለምሳሌ አካውንት 102 አካውንት ሪሲቨብል ነው፣ አሴት ፓርት ነው። አካውንት ሪሲቨብል በ15 ቢልድ ኮንሰልቲንግ ሰርቪስ 8,000 ሪሲቨብል መዝግበናል። ዴቢት ማለት ያው ጨምሯል ነው። አካውንት ሪሲቨብል ተሰብሳቢ ጨምሯል ነው። በ20 ደግሞ ሪስፕሮካል አድርገናል፣ ሪቨርስ አድርገናል። ምክንያቱም 5,000 ብሩን ስለተቀበልናቸው ማለት ነው። 3,000 ነው የሚቀርባቸው። እዚህ ጋር እንደሚታዩት ያልተሰበሰበ ጃንዋሪ 31 ላይ የሚያሳየው በ20 ላይ 5,000 ዴቢት ነው፣ ባላንስ 3,000 ነው። በ31 ላይ ይሄ አጀስትድ አኩሪድ አንቢልድ ረቨኑ የምንለው ማለት ነው። አጀስትመንቱ እንዴት ተሰራ በኋላ ላይ እናያለን። ግን ሌጀር ላይ ስንመዘግብ ከና አጀስትመንቱ ስለሆነ 1,500 ሲንጨምር አካውንት ሪሲቨብሉ ጃንዋሪ 31 ላይ 4,500 ባላንስ ያሳያል። ይሄንንም የት ነው የምታገኙት? እዛ ባላንስ ሺት ላይ ታገኛላችሁ ማለት ነው። አጀስትድ ሪያል ባላንሱም ላይ ታገኛላችሁ። 103 አካውንት ሰፕላይስ ነው። ሰፕላይስ ቅድም ብያቸዋለሁ። ፐርቼዝ ሰፕላይስ ኦን አካውንት በ1,500 በብድር ሲገዛ ዴቢት ሆኗል። ሰፕላይ አሴት ፓርት ስለሆነ ባላንሱ ዴቢት 1,500 ነው። ከዛን አጀስት ሲደረግ ማለት ነው። ምንድነው አጀስት የተደረገው? 900 ተከፈለ። ሲከፈል ወደ ክሬዲት ነው ሪቨርስ የምናደርገው። እንዴት ተደረገ? እሱን ወደ ኋላ እናያለን። ስለዚህ መጨረሻ ጃንዋሪ 31 ላይ በእጃችን ላይ የቀራው 103
አካውንት ሰፕላይስ ነው የምናገኘው። ሰፕላይስ ማለት በክሬዲት የገዛ ነው 1500 ሰፕላይስ አለን ዴቢት አድርገናል። ነገር ግን የተጠቀምነው በዚህ ወር ውስጥ የተጠቀምነው እንደተጠቀምነው ነው ክሬዲት ሆኖ በወጪ ይያዛል። ያልተጠቀምነውና ስቶር ላይ የሚታይስ እንዴት እንመዘግባለን? እንዴት እንዘግባለን? እንደ ሪፖርት እንዴት እንሰጣቸዋለን ማለት ነው። ስለዚህ adjusted supplies used during January J2 ላይ ነው የምናሳየው አጀስትመንቶቹን 900 ነው የተጠቀምነው ከተገዙት 1500 ውስጥ ማለት ነው። ስለዚህ አጀስትመንት የሚሰራለት ሰፕላይስ ነው አንዱ አጀስትመንቱ ተሰርቶለት ምንድነው የሆነው 900ን ተጠቅመናል ክሬዲት ላይ ሲንመዘግብ ሲናቀናንስ ደግሞ ወደ ከጃንዋሪ ወደ ፌብሩዋሪ የተሸጋገረው ሰፕላይስ 600 ብቻ ነው ማለት ነው። አካውንት 104 ፕሪፔይድ ኢንሹራንስ ጃንዋሪ 2 ላይ የ6 ወር 6000 ተከፈለ። ከዛ ጃንዋሪ ሰርተዋል ላይ የጃንዋሪ ወር አንስተንለታል አጀስትመንቱ ማለት ነው። እናነሳለት 6000 ሲከፈላ 6 ወር የእያንዳንዱ ወር 6000 አንዳንድ ሺህ ስለሆነ እቺን የተጠቀምናትን ኦሬዲ ኮንሱም ያደረግናትን 1000 እንቀንስላታለን ወደ ክሬዲት አምጥተን ማለት ነው። ስለዚህ ወደ ፌብሩዋሪ የተሻገረው ቀሪ የስንት ወር ነው 5000 የ5 ወር ያሳያል ማለት ነው። አካውንት 105 ላይ ፕሪፔይድ ሬንት ነው። ይሄም ተመሳሳይ ነው 3600 ብር ተከፈለ የ3 ወር ሲከፈል ለ3 1200 ነው የሚመጣ። የጃንዋሪ ወር አጀስትመንት እንደምታዩት 1 month expired JV2 ላይ ነው የምንሰራው አጀስትመንቶቹን ብያችኋለሁ። ወደ ፌብሩዋሪ የተሻገረና የቀሪ ፌብሩዋሪና ጃንዋሪ ፌብሩዋሪ የፌብሩዋሪና የማርችን 2400 ባላንስ ይዘን እንሻገራለን ማለት ነው። ፕሪፔይድ ሬንትንም አካውንት 150 ኢኩፕመንት ነው። ኢኩፕመንቱ ፐርቼዝ የተደረገው 12000 ዴቢት አድርገናል። ባላንሱም 12000 ነው። እዚህ ላይ ማስታወስ ያለባችሁ ምንድነው ዲፕሪሺየሽን ኤክስፔንስ ነው የምንሰራለት እንጂ ይሄ እንዳለ ነው የሚመዘገበው። የመዝገብ የቡክ ቫልዩን ይዞ ይሻገራል ማለት ነው። ነገር ግን እዚህ ጋር አጀስትመንት ሰርተን ይለታል 51 አካውንት 151 አኩሙሌትድ ዲፕሪሺየሽን ኢኩፕመንት እንዴት ተሰራ ስትሬት ላይን ነው። ኖርማሊ ስታካፍለው 200 ነው የሚመጣው የአንድ ወር J2 ላይ ነው ሪፈራንሱ 200 ክሬዲት ይሆናል ማለት ነው። አጀስትመንቶች እንዴት ይመዘገባሉ የሚለውንም ወደ ኋላ እናያለን። አሴትን ጨርሰን ወደ ሊያቢሊቲ ገባን። ከሊያቢሊቲ አንዱ አካውንት ፔያብል ነው። አካውንት ፔያብል 1500 ሰፕላይስ ሲገዛ ክሬዲት አድርገናል። ከዛ ውስጥ ደግሞ ፔይመንት ቱ ክሬዲተርስ 1000ን ቀንሰናል። ወደ ፌብሩዋሪ ወር ይዘን የገባ ነው ተከፋይ 500 ብር ነው ባላንስ የሚያሳየው ማለት ነው። እነዚህ ወደ አጀስት ትሪያል ባላንስ ይበጡልናል። እዛጋም እነግራቸዋለሁ ማለት ነው ስለነሱ። አካውንት 202 ላይ ሳላሪስ ፔያብል ነው። ሳላሪ ፔያብሉ አካውንት 203 አንኤርንድ ረቨኑ ነው። አንኤርንድ ረቨኑ ቅድም ብያቸዋለሁ 4800 ቅድመ ክፍያ ስንቀበል በ4 ወር ተከፍሎ የሚያልቅ ነው። ስለዚህ 4800 ሲካፈል ለ4200 ነው የሚደርሰው ማለት ነው። የኤክስፓየርድ ወይንም ኢርን አድርገን የጨረስነው ረቨኑ 1200 አለች። ስለዚህ የተቀበልናትን የጃንዋሪ ወር 1200 ሲንቀንስለት 3600 ያልተከፈለን አንኤርንድ ረቨኑ አለን ብለን እናሳያለን ማለት ነው። ሌላው ኢኩዊቲ አካውንት ነው። አካውንት 301 ኮመን ስቶክ ነው። ኮመን ስቶኩ ካሹን በዴቢት ስለተቀበለን ይሄም በክሬዲት ባላንሱ 50000 ሆኖ ይተላለፋል ማለት ነው ወደ ፌብሩዋሪ። አካውንት 302 ዲቪደንድ ነው። ዲቪደንዷን ከፍለናል 0 ነው። ምንም ያልተከፈለ ዲቪደንድ የለንም ማለት ነው። እዚህ ጋር እንደምታዩት 0 አድርገን እናሳልፋለን። አካውንት 303 ሪተርንድ ኢርኒንግ ነው። ሪተርንድ ኢርኒንግ ማለት ተጨማሪ ገቢ ያገኘንበት ማለት ነው። ከዚህ ውስጥ 7300 ኢንካማችን ነው፣ ኔት ኢንካማችን ነው።
ከዚህ ውስጥ ደግሞ ምንድነው የሚቀንሰው ዲቪደንዱን እንቀንሳለን ስለከፈልን ማለት ነው ሲንከፍል ትክክለኛ ሪተርንድ ኢርኒንጋችን የሚሻገረው ስንት ነው 5800 ባላንስ ይዘን እንሻገራለን ማለት ነው አካውንት 390 ኢንካም ሰመሪ ነው ይሄ ክሎዝ ስናደርግ ቢኮዝ ይዘጋሉ እንትኖ ቴምፖራሪ አካውንቶች ስለሆኑ ይዘጋሉ 13900 ኢንካማችን ነው ኢንካም ሰመሪ ሪቨርስ አድርገን እንዘጋለን እዚህ ጋር እንደምታዩት ክሎዝ ኤክስፔንሱ 6600 ዴቢት እና ከ13 ስታነሳ 7300 ይቀራል ማለት ነው ሶ 31 ላይ ደግሞ ክሎዝ ኔት ኢንካም ቱ ሪተርንድ ኢርኒንግ ሲታደርጎ J3 ላይ ዜሮ ነው የሚመጣ ማለት ነው ይዘጋሉ ክሎዝ ሳይደረጉ ወደ ወሩም አይተላለፉም ወደ አመቱም አይተላለፉም እነዚህ ማለት ነው ረቨኑ እንደ ኤክስፔንስ አካውንት አለ 401 ሰርቪስ ረቨኑ ነው ሰርቪስ ረቨኑን እያየን ነበር 8000 ሪኮግናይዝ አድርገናል በጃንዋሪ 15 ላይ ስለዚህ ባላንሳችን 8 ነው እዚህ ጋር ደግሞ ረቨኑ አሁንም 3200 በካሽ የተቀበልን ጊዜ 11200 ይሆናል ቶታሉ አሁንም 31 ላይ አጀስት ሲደረግ የምንድነው አንኢርንድ ረቨኑ ከስንት ነው ከ4800 ውስጥ የአንዷን ወር ስለተቀበለን እቺም ክሬዲት ባላንስ ታሳያለች ኖርማል ባላንሱ ማለት ነው 12400 ነው አሁንም አጀስትድ አክሩድ አንቢልድ ረቨኑ 1500 አጠቃላይ ስንት ነው ረቨኑአችን 13000 ነው ሶ ክሎዝ ቱ ኢንካም ሰመሪ ስናደርግ ደግሞ ይጣፋና ዜሮ ይሆናል ማለት ነው ረቨኑም አይሻገርም ስለሆነ ማለት ነው ኤክስፔንስም አይሻገርም እዚህ ጋር እንደምታዩት ነው 2500 በ25 ላይ ሰላሪ ከፈለን ዴቢት ባላንሱ 2500 ነው እዚህ ጋር ደግሞ አጀስትድ አክሩድ አንፔይድ ዌጁ 800 ነው ሲደምረው 3300 ነው መጨረሻ ላይ ክሎዝ ቱ ኢንካም ሰመሪ J3 ላይ የምንሰራው 3300 ነው ይሄም ወደ ፌብሩዋሪ የማይሻገር አካውንት ስለሆነ እዚህ ጋር ሞቷል ዜሮ ሆኗል ማለት ነው አካውንት 52 ሬንት ኤክስፔንስ ነው ሬንትም አይሻገርም ይሞታል ሶ አጀስትድ 1 month expired rent ከ3600 ውስጥ የጃንዋሪ 1200 ስለሆነች እሷንም ከክሎዝ ቱ ኢንካም ሰመሪ ጋር J3 ላይ አጣፍተን ዜሮ ሆኖ ይሻገራል ማለት ነው አካውንት 502 ኢንሹራንስ ኤክስፔንስ ነው ኢንሹራንስ ኤክስፔንሱ ምንድነው ኤክስፓይርድ ያደረገው አለች ከክሎዝ ቱ ኢንካም ኤክስፔንስ ነው ኖርማሊ ኤክስፔንሶችም አይሻገሩም እዚህ ጋር እንደምታዩት ነው አካውንት 504 ሰፕላይ ኤክስፔንስም እንደዛው ነው 900ን ኮንሱም ስላደረገን 900ን አጣፍተን ከኢንካም ሰመሪ ጋር እናጣፋለን ማለት ነው ቃሪ 600 ወደ ፌብሩዋሪ ስለተሻገረች ማለት ነው ኖርማሊ ኤክስፔንስ ስለሆነ ነው የሚንገለው አካውንት 505 ዲፕሪሲዬሽን ኤክስፔንስ ነው ቅድምም ብያቸዋለሁ አጀስት ኢኩይፕመንት ዲፕሪሲዬሽኑ JV2 ላይ የሰራ ነው 200 ዴቢት ኤክስፔንስ ስለሆነ ባላንሱ ከዛ በኋላ ክሎዝ ቱ ኢንካም ሰመሪ ብለን በJ3 ላይ ሰርተን ወደ ክሬዲት ስናመጣ ተጣፍቶ ዜሮ ይሆናል ማለት ነው ቪዲዮ ከተመቻችሁ አካውንቱን ሰብስክራይብ በማድረግ ቪዲዮውንም ላይክ ኮሜንት እና ሼር ያድርጉልን በሚቀጥለው ቪዲዮ ደግሞ ቀጣዩን አንአጀስትድ ትሪያል ባላንስ ላይ ጀምረን እስከ መጨረሻው እናያለን እስከዛ ጥያቄም ካላችሁ በኮሜንት ሴክሽኑ አሳውቁን እናመሰግናለን